ቤቢዬ የት ነህ? የኔ ቆንጆ ልጅ እንግዲህ ይዤ ነው የመጣሁት። ተዋወቅ፣ አዲስ አባትክ። እሺ እንዴት ነው ጎረምሳው? በጣም ቆንጆ ልጅ ነው ያለሽ። ባንቺ ነው የወጣው። አመሰግናለሁ። ሰላም በለው እንጂ የኔ ቆንጆ። ሰላም። በደንብ ተዋወቁ። መጣ። እሺ የምትወደውን ነገር ይዤ ልመጥቻለሁ። ምን ይዤ እንደመጣው ሲገምት ገምት። ምንድነው? አሻንጉሊት። እኔ እኮ ላጫወት ብዬ ነው። መጫወት አላማረም። ዱን ቦም። ምንድነው የምትጃጃለው? አትጃጃል። ትልቅ ሰው አይደለህ እንዴ? ስታየኝ ህፃን መስልሃለሁ? 7 ዓመት እኮ። ለ7 ዓመት ልጅ አሻንጉሊት ይዘህ ትመጣ አታፍርም? እስቲ ጎረቤት ወጣ በል። የመካሻ ልጅ ይኸው ቲክቶክ ላይ እንዳለ ሲሸለጠለጥ ነው የሚውሉ፣ ኢንስታግራም ላይ ነው የሚውሉ። አንተ ምን ሆነህ ነው? እሱ ለራስህ ተጫወትበት። ሌላ ምንድን ነው ያዝከው? ሌላ ሙዝ። ይሄን ማርች ይዘህ መተህ ሙዝ ነው ስትል ትንሽ አታፍርም? እኔም በበሽታ ገለህ እናቴን አግብተህ በሰላም ልትኖር ባነንኩብህ። ኧረ አቡሽ እንደዛ አትበል። እኔ እኮ እንደዛ አስቤ አይደለም። እኔ አንተን ማየት እንደ ልጄ ነው። እሺ እያጫወትከኝ ነው። እናቷን ሲሹ ልጇን ያሻሸዋሉ። ተገትር አትየኛውን። ተቀመጥ። እሺ የት ነው የተዋወቃችሁት? መስሪያ ቤት ነው። አንድ ቦታ ነው የምንሰራው። በስራ ሰበብ አድርገህ ምስኪን እናቴን አጠመድክ። ከዛ በኋላ ደግሞ ያለምንም መፍረት ቤት ድረስ ስተት ብለህ መጣ። ለዚህ ድፍረት ትቀጣለህ። እኔ ይኸውልህ የታወቁ ሰፈር ውስጥ ታግ ነኝ። ታግ? ምንድነው ታግ? አሁን እሱን ተወውና እናቴን ትወዳታለህ? በጣም ነው የምወዳት። እናትህ ፍቅር ናት። እናትህ ማለት ለኔ በቃ እኔንም ልታሳምነኝ ነው? ገተታውን ተወውና እናቴን ለምንድን የፈለካት? ለትዳር ነው የፈለኳት። ትዳር? ስንት ብር ነው የወር ገቢህ? 7000 ብር። በ7000 ብር ትዳር እንዴት ነው ያሰብከው? እንዴት መጣልህ? በዚህ ሰዓት ይኸውልህ ኑሮ ተወዷል። ገባኝ። እናቴ ቤት ስላላት ቤቷን ፈልገህ ነው አይደል? ኧረ እኔ እንደዛ አላሰብኩም። እኔ በጣም ነው ማፈቅራት፣ በጣም ነው የምወዳት። የ7000 ብር ደሞዝተኛ ሆነ ፍቅር ያዘ። አሁን ይሄን ሰው ቢናገር ራሱ ይታመናል? ፍቅር እኮ ገንዘብ አይገዛውም ልትለኝ ነው? እና እኔ ለእናንተ ፍቅር ስል እዚህ ሰፈር ውስጥ እያከኩል አድርግ ነው። ምንድነው ግን ያንተ ሀሳብ? አባቴ ልትሆን አይደል እንዴ ነው ወይስ ደግሞ እናቴን እየቦጠቦጥክ? ለማንኛውም በ7 አያዋጣም። እኔ እንዲሁ አይቻለሁ። አባትነትን አልተቀበልኩት። ግን እኮ አልቀረብከኝ ነው። ስትቀርበኝ በጣም ጥሩ ሰው ነኝ። ጥሩ አባትም ነው የምሆነው። በዛ ላይ ደግሞ አንተን ለማስደሰት እሞክራለሁ። ለአንተ ብዬ እኮ ነው፣ ለእኔ ብዬ አይደለም። ይኸውልህ ብዙ ወንዶች እናቴን ወደናል ብለው መጥተው ነበር። ግን ማለት ነው አባቴ ይዛቸውና ቀጥቅጦ አፈር ድሜ አብልቶ በአይኔ ያየሁትን ነው የምነግርህ። አፈር ነው የሚያበላቸው። እንዴ እውነትህን ነው? ተለያይተናል ብላኝ የለ እንዴ? መለያየትማ ተለያይተዋል። ግን ደግሞ ማለት ነው ከያዛ ይለቅ ደግሞ እዚህ አካባቢ ይዞራል አሉ። በደንብ ተዋወቃችሁ የኔ ቆንጆ ልጅ? አዎ ማየ፣ በደንብ እየተዋወቅን አይደል እንዴ አዲሱ አባቴ? አዎ። እናንተ ተጫወቱ፣ እኔ ሻይ ላፍላ። ሻይ? እራት ሂጂ፣ እኔ እፈራለሁ። ምን ነው የኔ ማር፣ የኔ ጣፋጭ ልጅ አጫውተው እንጂ። የወደደች ይመስለኛል። ግን የዚህ ቤት አባወራኔ ብቻ ነው። እኔ ደግሞ ማለት ነው ማታ ማታ እዚህ ቤት ኳስ የአርሰናል ደጋፊ ነኝ። እሷን ካገባው በኋላ እቆጣጠርሃለሁ። ኳስ አታይ ምናምን ብትል፣ ፖለቲካ ያለው አነባለሁ ምናምን ብትል እንደማልፈታ ማወቅ አለብህ። በመንገድ አልገባም፣ በመንገዴ እንዳትገባ። እንደዛ ካደረግ በሰላም ትኖራለህ። አለበለዚያ ግን እዚሁ ቤት ውስጥ እንዳለ የስቃይ ዶፍ ነው የሚወርድብህ። ተስማማለህ? ይቅርብኝ። ኧረ ይቅርብኝ። ምንም ችግር የለውም። እንዴ ልጅ ነው ያለኝ እኮ ነው ያለችኝ። አንተ እኮ ጎረምሳ ነህ። እኔ ይቅርብኝ። ይቅርብኝ።